ሰላም ውድ ኤኤንቢ ቴክ ቤተሰቦች እንደምን አላችሁ? እንዴት ናችሁስ? እኔ ደህና ነኝ። እናንተ እንደምን ናችሁ? ዛሬ ይዤላችሁ የመጣሁት ፕሮግራሚንግ ተምራችሁ ሰርተፊኬት የምታገኙባቸውን ዌብሳይቶች ልጠቁማችሁና ላሳያችሁ ነው የመጣሁት። ይሄ የዚህ ቻናል ቤተሰብ ካልሆኑ ሰብስክራይብ፣ ላይክ፣ ሼር እንድታደርጉና እንድታግዙኝ ስል በትህትና እጠይቃለሁ። በመቀጠል የምንሄደው ወደ ዌብሳይቶች ነው። በመጀመሪያ ደረጃ የመረጥኩላችሁ ሶሎለርን ነው። ሶሎለርን ብላችሁ ሰርች ስታደርጉ መጀመሪያ ከምትመጣላችሁ እሺ ሎጎ ምልክት ያለችባትን ሶሎለርን ብላችሁ ትነካላችሁ ማለት ነው። ከዛ ይሄኛው እኔ ሳይን ስላደረኩ ነው። እናንተ ሳይን አፕ ብላችሁ ሬጂስተር ማድረግ ትችላላችሁ ማለት ነው። ይህ በአንደኛ ደረጃነት ያስቀመጥኩላችሁ ነው። በሁለተኛ ደረጃ ደግሞ ያስቀመጥኩላችሁ ደግሞ alison.com alison.com እንደምታዩት ሎጎዋ ምልክትችን ትመስላለች። አሊሰን ፍሪ ኦንላይን ለርኒንግ በሚለው www.alison.com የምትለዋን አይታችሁ ሎጎ ያለችባትን ትነኳታላችሁ። በመቀጠልም እንደዚህ አይነት ፔጅ ይመጣላችኋል። ሳይን አፕ ብላችሁ ሬጂስተር ታደርጉና ኮርሱን መውሰድ ትችላላችሁ እና ሰርቲፊኬት ማግኘትን ትችላላችሁ ስትጨርሱ። ይሄ በሁለተኛ ደረጃ አስቀመጥኩላችሁ ሲሆን በሶስተኛ ደረጃ ደግሞ ካን አካዳሚ ነው። ካን አካዳሚ እንደምታዩት ሎጎዋ እቺ ናት። መጀመሪያ የምትመጣላችሁ ካን አካዳሚ ትነኳታላችሁ። ከዛ እንደዚህ አይነት ፔጅ ይመጣላችኋል። ሳይን አፕ ታደርጉና ሬጂስተር አድርጋችሁ ኮርሱን በተመሳሳይ እንደሌሎች መውሰድና ስጨርሱም ሰርቲፋይ መሆን ትችላላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ኢትዮጵያ 5 ሚሊዮን ኮደርስ ተብሎ ከአረብ ኤሚሬት ጋር በስምምነት ኢትዮጵያ እየሰጠችው ያለው ኮርስ ነው። ዩዳሲቲ ብላችሁ ሰርች ታደርጋላችሁ። ከዛ በመጀመሪያ የሚመጣላችሁ እንደዚህ አይነት ምልክት ሎጎ ያለው ትነኩታላችሁ። ከዛ ጆይን ፎር ፍሪ ብላችሁ ሳይን አፕ ታደርጉና መማር ትችላላችሁ ማለት ነው። እንደሌሎች በተመሳሳይ መንገድ ማለት ነው። ሲጨርሱ ሰርቲፊኬታችሁን ማግኘት ትችላላችሁ። በመቀጠል ደግሞ የምናየው ፍሪ ኮድ ካምፕ ነው። ፍሪ ኮድ ካምፕ እንደምታዩት ሎጎ ይሄን ይመስላል። መጀመሪያ ላይ የምትመጣላችሁ ፍሪ ኮድ ካምፕ የምትለዋን ትነኳታላችሁ። እዚህ ከገባችሁ በኋላ በተመሳሳይ ሁኔታ እንደሌሎች ሳይን አፕ ብላችሁ ገብታችሁ ኮርሱን መውሰድ ትችላላችሁ። አሁንም በድጋሚ ይሄን ቻናል ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች ተደራሽ እንዲሆን ይሄ ቪዲዮ እንድታደርጉ ስል ጠይቃለሁኝ። በመቀጠል ደግሞ የመጨረሻው ደግሞ edx.com ነው። ፍሪ ኦንላይን ኮርስ ፍሮም edx ይላል። ሎጎዋ ይችን ትመስላለች። የመጀመሪያ የምትመጣላችሁ ትነኩና በተመሳሳይ መንገድ ሬጂስተር ፎር ፍሪ ትሉታላችሁ። ሬጂስተር ፎር ፍሪ ብላችሁ ሳይን አፕ ካደረጋችሁ በኋላ ትመዘገባላችሁ። ከዛ በኋላ ሳይን ኢን እያደረጋችሁ ኮርሱን መውሰድና ስትጨርሱ የሰርቲፊኬት ባለቤት መሆን ትችላላችሁ ማለት ነው።
የዛሬው ቪዲዮአችን ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ እና በቀጣይ ይዤላችሁ እንድመጣ የምትፈልጉትም ነገር ካለ በኮሜንት እንድታሳውቁ ስል ጠይቃለሁኝ። የእነዚህን ኮርሶች ደግሞ ሙሉ ሬጂስተር እያደረኩ እንዳሳያችሁ የምትፈልጉ ከሆነ ሙሉ ስቴፑን በኮሜንት ላይ ጻፉልኝ። በከፍተኛ ሁኔታ የሚፈልግ ሰው ወይም ብዙ ሰው ከጠየቀኝ በቀጣይ ቪዲዮ ሬጂስተር እያደረኩ ሰራላችኋለሁ ማለት ነው። እስካሁን ስለተከታተላችሁ አመሰግናለሁ። በድጋሚ ይሄን የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ስል ጠይቃለሁኝ። አመሰግናለሁ።